የመጀመሪያው ሐሳብ ነፃ ብቁና ገለልተኛ ተቋማትን እንደ ሀገር መገንባት ያስፈልጋል። ለዚህ ነው የመደመር መንግስት ላይ በግልጽ እንደተመላከተው ሀገር እንድትቀጥል የኢትዮጵያ ውስጥ ያለው ኢትዮጵያ በታሪኳ ልክ ኢትዮጵያ በትልቅነቷ ልክ ኢትዮጵያ በግዙፍነቷ ልክ ኢትዮጵያ ለአፍሪካ ብዙ ምሳሌ የሚሆኑ ስራዎችን የሰራች ሀገር ተመልሳ ደግሞ ችግር ውስጥ የምትገባ ሀገር ሆና መቆየት ስለሌለባት ነፃ ብቁና ገለልተኛ ተቋማት መገንባት አለባቸው ተብሎ የተጀመሩ ስራዎች አሉ። ይሄ የዲሞክራሲ ተቋማትን አሁን የሚዲያ ተቋማትን ጨምሮ የፍትህ የአስተዳደርና የጸጥታ ተቋማት፣ የሚዲያ ተቋማት፣ ምክር ቤቶች በአጠቃላይ የዲሞክራሲ ተቋማት የሚባሉት የጸጥታ የፍትህና የአስተዳደር ተቋማት የሚባሉት ነፃ ገለልተኛ ኢንክሉሲቭ በህዝቡ ዘንድ ተቀባይነት ያለ ተቋም ሆኖ እንዲገነቡ የተጀመሩ ስራዎች አሉ። ይሄ አንዱ መጠናከር ያለበት ስራ ነው። ተቋማት ዛሬን ብቻ ሳይሆን ተቋማት ነገንም ተቋማት ሁሉንም የኢትዮጵያ ህዝቦችን ተቋማት ሁሉንም ዜጎችን የሚያካትት ኢንክሉሲቭ የሆኑ ዜጎች ጥያቄ ሲኖረን ወደ ተቋማት ሄደን ለጥያቄዎቻችን ብቃት ያለው ምላሽ ማግኘት አለብን ብለው የሚተማመኑበት ተቋም እንዲሆን እየተሰራ ነው የሚገኘው። ከዚህ አኳያ ጥሩ ውጤቶች ተገኝቷል። ይሄ ተጠናክሮ መቀጠል አለበት። ሌላው በመደመር መንግስት መጽሐፍ ላይ በግልጽ እንደተደነገገው የኢትዮጵያ ሀገረ መንግስት ግንባታ ውስጥ ስብራት ሆኖ የቆየው አንዱ ችግር የፖለቲካ ባህላችን ነው። የፖለቲካ ባህላችን ከሐሳብ አልቦነት ወደ ሐሳብ ግብይትና በሐሳብ ግብይት ወደሚመራበት ሁኔታ መሸጋገር አለበት። በእኛ ሀገር ላይ እንደምናውቀው በተደጋጋሚም እንደተነሳው የፖለቲካ አጀንዳ ያለው ሰው ወይም የፖለቲካ አጀንዳው በሌላው ላይ በአፈሙዝ በላይነትና በኃይል መጫን ይፈልጋል። አለበለዚያም የተለያየ የፖለቲካ አመለካከት ይዞ በጋራ መስራት እንደሚቻል የማያሳዩ በጣም ብዙ ነገሮች ይነሳሉ። በተደጋጋሚ ይሄ ጉዳይ ተነስተዋል። በአንድ ሀገር ውስጥ የተለያየ የፖለቲካ አመለካከት መያዝ ጤናማ ነው። በአንድ ሀገር ውስጥ የተለያየ የፖለቲካ እይታና አቋም መያዝ ጤናማ ነው። ይሄ የተለያየ የፖለቲካ አመለካከትና እይታ ግን ወደ ጠረጴዛ ዙሪያ መምጣት አለበት። የሐሳብ ግብይቱ አካል መሆን አለበት። በሐሳብ ግብይቱ ውስጥ የተሻለ ሐሳብ ያገኘው እሳቤ ፖለቲከኞች ምስማሙበት ከሆነ ተስማሙ፣ ካልተስማሙም ህዝብ ይወስንና ሂደቱ ግን ፍጹም ሰላማዊና ፕሮሰሱ ለህዝብ በላይነት እድል የሚሰጥ ሆኖ ህዝብ ይወስንና ህዝቡ ተቀባይነት ያገኘው ገዢ የሆነው ሐሳብ የህዝብ ይሆናል። የህዝብ ያልሆነው ለህዝብ የሆነው ተገዢ ሆኖ እስከሚሆን ድረስ ይሰራል። የሱ ሐሳብ ደግሞ መሻሻል ካለበት እያሻሻለ ይሄዳል። በዚህ መልኩ የፖለቲካ ባህላችን ለመቀየር ስራ እየተሰራ ነው። ይሄ በሚገባ መጠናከር አለበት። በሶስተኛ ደረጃ አሳባሳብና ለሁላችን የሚሆን ትርክት መገንባት ያስፈልጋል። እንደዚሁም በብሔራዊ ጥቅሞቻችን ዙሪያ ላይም ተቀራርቦ መስራትን ይፈልጋሉ። እነዚህ ጉዳዮች በመደመር መንግስት መጽሐፍ ላይ በሚገባ እንደ ፍኖተ ካርታ ተቀምጧል። ባለፉት የለውጥ ዓመታት ስራ ላይ የተሞከሩ ውጤት እያመጡ የሚገኙ ጉዳዮች ናቸው። እነዚህን አጥብቀን ከያዝን አሁን ከገባንበት ችግር ወጥተን ጠንካራ ሀገረ መንግስት በመገንባት ለሁላችን የተመቸች ኢትዮጵያን እውን ማድረግ እንችላለን ብለን እናምናለን።